እኔ ቲክቶከሮችን አስመስላለሁ እሱ ደግሞ ዳንሰኞች ሊዱ ባምቢን ስሪ እሺ እሸቱ ነኝ ምን አይነት ዝሙት ነው ታይፋ ቤኪ አፍሮ እንዴ በሽታ ነው ሰላም ናችሁ ዛሬ ደግሞ ከሰይፋ ጋር መጥቻለሁ ምንድነው ምስኪን መስሎኝ እና ከሊዱ ጋር ነኝ እኔ ቲክቶከሮችን አስመስላለሁ እሱ ደግሞ ዳንሰኞች ቀደም አብበል ኦኬ እሱ ልድገምልህ ኧረ አይደለም ሊዱ ሴዶ ማርሻ ይኸውልህ ሀበሻ አያ በከሉ ቀንሽ ደረሰ ሰይፍ አስጌዴ እንዳሽ ምሽት ዘይ ምሻማታ ኤሪት ዘይ ኤራማታ በላ ከስንት ቀን በፊት ፋዘር ቼክአፕ ለማድረግ ሐኪም ቤት ሄዶ ነበር፣ ግን ምንም የለውም። ግን እናስጨንቀው ባባ እንትን ሐኪም ቤት ደውለው ነበር። ላንሳላቸው? አንሳላቸው። ሄሎ አብሮ ይስጥልን። ከሆፕ ሆስፒታል ነበር ምን ደውሎልዎት? አዎ ልጁ ነኝ። እሺ ከ3 ቀን በፊት መጥተው ነበር ለመመርመር አባቶት? አዎ መተን ነበር እና አሪፍ ውጤት ነው፣ ምንም የለም። ሪዛልቱ እንደደረሰ ልናሳውቅዎት ነበር። ኦኬ ችግር የለውም። እዚህ ብትነግረን ትችላለህ? ሩቅ ስለሆን መምጣት አንችልም። እሺ ችግር የለውም። እንግዲህ እዚህ ጋር ሪዛልቱ እንደሚያሳየው ከሆነ እንኳን ደስ አሉት። እርጉዝ ኖት። እርጉዝ ኖት? ምን እርጉዝ ኖት እያሉ ማነው እሱ? ቆይ አንዴ ለማረጋገጥ ስሙን ማረጋገጥ ትችላለህ? ቆይ እንግዲህ አባቶች አንተ ሰይጣን እነማን ናቸው? ባባ ምንድነው የሚለው ይሄ? ምን አንተ ከሱ ጋር ተባብረን ውጣ። አንዳንዴ በቴሌቪዥን ፕሮግራም ላይ የበዓል ፕሮግራም ላይ ስንመለከት ሸንኮራ ሽጬ 5 ሆቴል ሰራው ይላል። ለአሁኑ ትውልድ በምንኛ ትነግረዋለህ? እንቁላል ሽጬ ይላል። ከሀገር ቤት ስመጣ በረንዳ አድሬ ይላል። ለሱ ትክክል ነው። ፎከስ ቸግሮታል። በቃ ጨንቆታል። ሲቸግርህ ሲጨንቅህ ወዴትም አትሄድም። ወዴት ነው የምትሄደው? ወደ ፈጣሪ። ያቺ ምንድናት? ብራንድህ ናት። መንገድ ያሳይሃል። እጮሃለሁ ብትል አንደበትህ አይሰማም። ኪስህ ባዶ ነው። ቤት ኪራይ አለብህ፣ ማደሪያ የለብህ፣ ምግብ የለህም። አይተኸዋል? ያኔ ማሰቢያ ሁሉ ከፈጣሪ ጋር ጌታዬ ሆይ ለምን ምን ባደርግ ይሻለኛል? እዛች መስመር ያሳይሃል። ያቺን መስመር ማሳደግ ያንተ ነው። አንተ እዚህ ጋር የደረስከው እኮ ስለቸገረህ እኮ ነው ዛሬ አላይቭን የከፈትከው። ቸግሮሃል። ሰዎች አያውቁም። ዛሬ አብርሃም ትልልቅ እንግዶችን አምጥቶ ትልልቅ ስራዎችን ሲሰራ ዋው አብርሃምን መሆን ፈልጋለሁ ይላል። አይቻልም። በርገር እየበላ አብርሃምን አትሆንም በምንም ተአምር። ደሶኮልድ በርገር እየበላ ስር ሳይቸግርህ ማለት ነው አትችልም። ህይወት የራሷ ጦርነት ናት። የጦርነቱ አዛዥ ግን አንተ ነህ። የራስህን የውስጥ ጦርነት በቃ ጀነራሉም አንተ ነህ፣ ተራ ወታደሩም አንተ ነህ፣ ታንከኛውም እግረኛውም አየር ኃይሉም ለህይወት። ከዛ በኋላስ ካለፍክበት በኋላ ነው ተረት ተረቱ የሚመጣው እኮ። ቲቪቱ ጢባሩ የሚመጣው ካለፈበት በኋላ እኮ ነው። እንደዚህ አድርጌ እንደዚህ ሰርቼ ሲል እዚህ ክሬዚ ምንድነው የሚያወራው ይላል። አይገባውም። ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባውም። ለምን ምግብ አይበላም ታዲያ ይላል። ወጣቶችን ከሚያበላሽ ነገር አንዱ ቻሌንጅ ነው። እኔ ስራዬን ማከብረው ለቪዲዮ ሳይሆን ሰርች ለሰው በማሳየት ነው። ይሄ ልጅ ሊስትሮን እንደምንድን ነው እየተጠቀመበት ያለው? እንደመለመኛና እንደተቸገረ አይነት። ያው የስራ ፊልድ ነው። ስራህን ነው ማክበር ያለብን። ሊስትሮ ስለሰራ እሱን ልጅ ነው ላግዘው ግዴታ የለብኝ። ተረዳኝ? ብዙ ጊዜ አይተው እኮ ላይቭ ሲገባ ያችን ልብስ አይተዋት። እኔ ወርቅ ቤት ከሰራው በኋላ ስራዬ ጋር ነው የማስቀምጠው። ቤት ስገባ አብርሃም ነኝ። ራስን ነው የምትሸውደው። ገብተዋል አይደል? ስራውን ማክበር በስራ ቦታ ጽድት አድርገህ ትሰራለህ። ቲፕ መስጠት ከፈለገ ይሰጣል። አሁን የእሷን
ቪዲዮ ሰርቼለታለሁ። ሄዶ አይቶታል ልብስ ቤቱን ሄዶ ካየው ያየውን ነው አሁንም ድጋሚ ያየው። አይንህ አይቶታል መጀመሪያ አይተዋል። 5 ሚሊዮን ማለት መብቷ ነው። እሷ ያወጣል ማለት ገብቷላ። ነፃ ገበያ ነው ያለ። ተመን የለውም የተጻፈበት እኮ። አሁን አንድ ቀሚስ 20 ሺህ ብር ነው የሚሸጥ ካለች መብቷ ነው። ያን አድርጋለት እሱ ያሰበው 1.3 ሚሊዮን ብር። እኔ ሰው ልጅ የሥራ መስመር ከሚሰጥና 20 ሚሊዮን ቢለኝ የሥራ መስመር ስጠኝ ነው የሚለው። ምክንያቱም ቀጣይነት ይኖረዋል፣ ታድግበታለህ። ከፈለገ እኮ የእሷን ብራንድ ከስራ አድርጎ መስራት ይችላል። ይሄ ልጅ ከስተምሮቿ እኮ ይመጣሉ፣ የእሱም ናቸው። አሁን እሱ ከከስተምርና ከስራ ፍቅር ሳይሆን የብሩ ላይ ማይመሩ ያለ ይሄ ልጅ 1.3 አጋጭተን እንኳን ብንሰጠው እንዲቅርታ አድርግልኝ እንጂ አይለወጥም። ሴቶች ሲበልጡ ልክ አይመጣም ትዳር በላይ ነው የምታስበው ወይስ ኖርማል ነው? ሴቶች በገንዘብ ከበለጡ እኔ ማምነው በምን መሰለ፣ በመበላለጥ ምናምን አላምንም። ግን በመተሳሰብ አምናለሁ። ገብተዋል። እኔ የምኖረው ለሚስቴና ለልጆች ለፋሚሊ መሆን አለበት። እግዚአብሔር ሲሰጥ ስራ ያላት ከሰጠህ አላት፣ ከሌላት ደግሞ ወደ አንተ መስመር ማምጣት ነው። ያው አይምሮን ስማርት ካደረግከው እሷም ለመብለጥ አትፈልግም። አንተም የራስ አቀባበል በብር ከተቀበልካት ብርህን ነው የምትፈልገው። ብር ኑሮ ስማርት ከሆንክላት ብርህን አትፈልግም ሴት ልጅ። አሁን ብዙ ወንዶች ሴቶች ብር ያለው ወንድ ነው የሚወዱ ምናምን ይላል። ቤተሰብህ ብር ከሌለህ አይወድህም። እውነት ነው። ስለዚህ ቤተሰብ ያልወደደህን ሴቷ ግዴታ የለባትም የመውደድ። ገብቶሃል? እንደዛ ከሆነ ደግሞ ግን ምኑ ጋ ነው ፍቅሩ ምኑ ጋ ነው ይባላል። ይሄ አሁን ትራንዛክሽን ስራ ነው ማለት ነው ብር። እንደዛ ከሆነ ደግሞ አንዳንዴ የአንተ ሪሌሽንሺፕ ላይ ፍቅር ነበራችሁ፣ ግን ደግሞ አንተ ፋይናንሻሊ ከእሷ ስለምታንስ ቶች ኖ የተወችኝ በዛ ሳይሆን ባህሪ ከባድ ነበር ስልሽ፣ ባህሪ ይጎዳል ሴት ልጅ ምናምን ሳይሆን እሷ በምትለኝ መንገድ አልሄድም የነበር። በዛ ነው ጋፕ የነበረው። ተለያየን። ተለያይተን ነው ያ ሁሉ ነገር። ከተለያየን በኋላ ነው ያ ነገር የተፈጠረው፣ ሀፕን ያደረገው ማለት ችግሩም የመጣው ምናምን በእሷ ምክንያት ሳይሆን እኔም ስራ ማጣት ምናምን ነገር አዲስ አበባ መጥቼ ምናምን። ሱስ ምናምን ገብተህ ነበር እንዴ? በባዶ ወድ ነው ምናምን ምቅም ምናምን። ያው ግልጽ መናገር ወጣቶች እንዳይሄዱበት ስለምፈልግ እንደዛው ነው። ግን ጸሎት ምናምን አልተውም። በቃ ከእግዚአብሔር ጋር ቅርብ ነኝ። ለምን ራሴን አለጠፋ ምናምንና ከዛ እንዴ ሙያ አለኝ አንድ ቀን እዚህ እንደምደርስ እርግጠኛ በቃ ቶታሊ አምኜበት ያለማንም ድጋፍ ያው ቪዲዮ ላይ ሚዲያ ላይ ምንም ላይፌን እያሳየው ነው የመጣው። ያለማንም እርዳታ ነው እዚህ ጋር የደረስኩት። ጀስት ረዱኝ ልላቸው የምችል ያው በራቢ ሰዓት ያበሉ ሰዎች ትልቅ ናቸው። እነሱ ለእኔ ባለውለታዬ ናቸው። ሌላ ነገር ግን በራሴ ያው ጓደኞች ጥንካሬንም ያውቃሉ። በጓደኛም በጣም ነው የተሰቃየሁት። በሴት ጓደኛ ነው በወንድ አይ እንደ ሴት ምናምን ነው። እንደዚህ አይነት ነገር የለኝም። ስራና ስራ ነው። ስራስ ከስራ ውጭ ስራ አያስፈልግም እንዴ? ለምን እንደሆነ ታውቃለህ? እንዳልኩ የሰው ልጅ ከጀርባው በጣም ብዙ የተሸከመው እንትን አለ። የአሁኑ ወጣት የኔን 5% የተሸከመ ወጣት የለም። የአዲስ አበባ ኑሮ ታውቀዋለህ። ትንሽ ወንድሞች አሉ። እናት ያለች ክፍለ ሀገር ነው ያለች። እሷን እንትን ማድረግ እኔ ነኝ። ከፍቶኝ እንዳያይ አልፈልግም። አሁን ብዙ አክሲደንት ሲደርስብኝ ሶሻል ሚዲያ ተጠቀሚ ቤተክርስቲያን ሰው ነችና የሰፈር ሰው ነው የሚነግሯቸው። በቃ ክፍለ ሀገር ላይ ስትሆን ደግሞ ከክፋት አይደለም ልጅሽ ተረፈ ምናምን አይነት ነገር ትደውላለች ምናምን። ሱቁ እንደዛ ሲሆን መኪናም አክሲደንት ደርሶ ነበር። ግን እኔ ምንም አይመስለኝም። በቃ አሁን ይህን ነገር እዚህ ጋር ማስቀመጥ ከፈለክ አስበበት ነው አይደል? እኔ የማስበው አደጋ ሲደርስ በቃ ፈጣሪ ያዞት ነው። ትክክል፣ የሱ ስራ ነው። በሱ ጣልቃ ምክንያቱም ሚዲያ ላይ ቦታ የሚረዳኝ ሰው የለም፣ አውቀዋለሁ። ወንድሞች አሉ ጓደኞቼ ፊት ነስተውኛል ምናምን ያደረኩላቸው ቸግሮኝ ቴክስት ጽፌላቸዋለሁ። አሁን ወርቅ ቤቱ ሲዘረፍ ጽፌያለሁ ለብዙ ሰው። ጌታቸው በዚህ አጋጣሚ ያመሰግነዋለሁ። ሲት ቦክስ በአካል አንተዋወቅም የነበር ጭራሽ አያቀኝም። ከበር አድርጎልኛል 100 ሺህ ብር ምናምን አያቀኝም በአካል ጭራሽ እንጂ እኔ ያደረግኩላቸው በቃ ከልቤ ወንድሞቼ ናቸው ጓደኞቼ ናቸው ያልከውት። ግን እኔ ይገርመኛል እንኳን ፈጣሪ ይሄን ሙያ ሰጠኝ አልኩ። አንዳንዴ ላለቅስ ምልን የእጅ ሙያ
አሁን ስሙን አልናገርም እንጂ ምን ሆነ መሰለ የሆነ ቀን ሚዲያ ላይ ራሴን ላጠፋ ነው ብሎ ፖስተ ምናምን በአካል አንተዋወቅም ሚዲያ ላይ ነው ያየሁት ቪዲዮውን ማለት ነው በቃ እኔ እንዲህ ራሴን ላጥፋ ሲል ቪዲዮው ተፖስቷል ቫይራል ምናምን ነበር ውስጥ ጽፌ ስልክ ላክልኝ ከኔ ጋር መተሰራ አብረን እንሁን እንደዚህ ወንድ ልጅ ነው ጭራሽ እንድታስብ አልፈልም ብዬ ጻፍኩለት አጋጣሚ እግዚአብሔር ስራ እሺ ምናምን ብሎኝ ተመቻቸለት ሁሉ ነገር መከርኩት በውስጥ ብዙ ነገር ማለት ነው በጣም ብዙ ነገር ተስተካከለ በቃ ወደ ራሱ ተመለሰ ይቅርታ ብሎ ቪዲዮ ሰራ በዛ ማል ግን አልረዳሁትም ልረዳው ግን ፍቃደኛ ጽፌለታለሁ ና እኔ ቤት እንዲህ የፈለከው ቪዲዮም ሰርቻለሁ እንጂ ከዛ ከተስተካከለ በኋላ አብርሽ ያጥፋልኝ ቪዲዮውን ሲል እሺ ያጠፋዋል ሀሪፍ ላይ ሆነና አሁን መቼ ነው መኪናዬ ሲጋጭ በጣም እንትን አልኩ ገጣሚ የክራይ መኪና ነበርና ብር አስፈለገኝ ምናምን ጻፍኩለት ጭራሽ ማለት ነው ወፍ ምክንያቱም እኔ አማራጭ አለኝ የምለው ሰው ለዚህ ሰዓት ካልደረሰለ እና በዚህ አጋጣሚ ሰው ላይ መንጠልጠል ሰውን ተስፋ ማድረግ ከልጅነቴም አልነበረም ግን በቃ የሆነ ሲጣበብብህ ነገሮች አማራጭ ሲታጣ ምን አሁን ፎንቴ ምርጥ ልጅ ነው እሱም ሳያቀኝ ወርቅ ምናምን ከኔ ነው የሆነ ለራሱ የሚገዛ ምናምን በቃ አሪፍ ሰዎች አሉ ብቻ ግን ጓደኞች የምላቸው የልብ ማደርግላቸው ማንም ጓደኛ ለኔ አድርጎልኝ ያቀም በህይወቴ የልቦች አሉ ቅድም ያልኩ ቪአይፒ ክለብ ባለቤቶች በጣም ስማርት ታውቃለህ ምርጥ ናቸው ለኔ ያውም ሳላደርግላቸው ማለት ነው አድርጌላቸው ግን ሁሌም እያደረክለት ሰው ፈጣሪም ፈልተህ እንኳን ለአብርሽ እስቲ በሐሳብም እንትን አትልም ወርቅ ቤቴ እንደዛ ሲሆን መኪና ሲሆን ምንም ወፍ እኔ ግን ከማድረግ ወደ ኋላ አለልም ችግር የለብኝም ገባ ወጥቼ ቪዲዮ መስራት ምናምን አንዴ ብቻ ተናድጄ ሰርቻለሁ ስም ሳልጠራ ይሄን ሁሉ አድርጌላችሁ ግን ምን በድያችሁ ነው ስልክ ደውላችሁ እንኳን ደህና ሁን ያላላችሁ ቶታሊ ሲኖርህ ነው ሰው የሚወድ ካለ ብዙ ሰው ይደውልልሃል መጥፎ ሲቹዌሽን ላይ አይዞ መባል ራሱ ትልቅ ነገር ነው ይህ የአራዳ ክፍለ ጊዜ ነው ፈቻዮች ወጣ በሉ እንጀምራለን እሺ እችና ምችንለው ነች ጋር የለም ሁሉን ይዘነው እንወጣለን እሺ ገጭባችሁ አችል ገባነ ውጭታ አቸራ ቻዬ ገባ የወንዶች ፀጉር ቤት ላይ የሚካሄደውን ነገር ልንገራችሁ አሁን ላይ ማለት ነው የጥንቃቄ መልእክት ነው ይኸውላችሁ እኔ አንድ አላማ ይዤ ነው ፀጉር ቤት ምገባው ምንድነው ፀጉሬን ተቆርጬ ለመውጣት ነው ሌላ ምንም አላማ የለኝም አንዱ ቦታ ላይ ሰተት ብዬ ገባውኝ ሲጀመር አዲስ አበባ ላይ የፀጉር ቆራጭ ከ200 እስከ 3000 ብር አለ ማለት ነው እና እኔ ለምድኩት አለ ኤኒዌር ልገባ ይችላል አራብሳ ልገባ ይችላል ቦሌ ልገባ ይችላል መገናኛ ልገባ ይችላል አስሎንጋስ ንጽህናውን እስከ ጠበቀ ድረስ የትም ቦታ መቆረጥ ይችላል ማለት ነው እና እኔ አንዱ ቦታ ሰተት ብዬ ገባውላችሁ ከዛም በኋላ ልክ እንደገባው የሆነ ሴት ነው የተቀበለችኝ ምናምን እሺ አልኩኝ ገባው ከዛን መራኝና የሆነ ሻተር በር ያላት ነገር ለብቻዋ ነገር አለች እንዴ የወንድ ልጅ ደግሞ ፀጉር ለመቆረጥ የምን ሻተር ለብቻው ምን ያስደብቀው አላላ አንድ የሚቆረጠው እኔ ምንም የተለየ እንክብካቤ የሚያስፈልገኝ ነገር የለም ለብቻዬ ነው የምቆረጠው አንድ ላይ ነው የምንቆረጠው ምንም እንትን የለም ከዛም በኋላ ቆረጠኝ እቺን ቀናነሰ ምናምን ከላይ ምናምን ተናለ ከዛም በኋላ ልክ ቆርጦ እንደጨረሰ ማለት ነው የሆነ ፊቴ ላይ ቀባኝና ከዛን ማንጅላቴን ማለት ነው 99 ጊዜ ያሸኝ ማለት ነው በቃ እንዲ ጀርባዬ በቃ እንዲ አመመኝ የሌለ እንደኔ እኮ ማሳጅ ፈልጌ አይደለም የገባሁት ፀጉሬን ልቆረጥ ነው የገባሁት ማሸት ምን አመጣው ከዛን እሱን ከተቀባበው በኋላ ፊቴን ካጠበው በኋላ ድጋሚ እዚህ ላይ ምናምን የማይነፋፋ በቃ ጨቅ አይነት የነፋስ ምናምን ነገር ወዳጄ ወንድ ልጅ ማለት ነው ፀጉር ቤት ሲገባ አንድ አላማ ይዞ ነው የሚገባው እቺን አስቀንሶ ለስራ ብቁ የሆነ የፀጉር ቁርጥ ይዞ መግባት ነው ሌላ አላማ የለውም ማለት ነው ስለዚህ ፀጉር ቆራጮች ዋትስአፕ ምን ይሆናችሁ ነው ከምክክር ኮሚሽኑ ይልቅ የአስቴር አወቀ አልበም የጋራ አጀንዳ አለው ተባለ አስቴር አወቀ እንደ አዲስ የዘፈነችው የሰርጌ ትዝታው የሚለው ዘፈን የሰርጌ ለታ የሚለውን የጋሽ አበራ ሞላን ዘፈን አስመሰለችው ተብላ እየታማች ሲሆን በዚህ ጉዳይ ላይም አድናቂዎቿ ጥሩ አርጋለች አላረገችም እየተከራከሩበት ነው አስቴር አወቀ በጉዳዩ ላይ ምንም ያለችው ነገር ባይኖርም ጋሽ አበራ ሞላ ግን አዳነች አሸበረቀች እያለ ነው ተመልሰናል
አይሾ ስፒድ እና ዲላን ፔጅን ያመጣው የባህልና ቱሪዝም አሁን ደግሞ ኢትዮጵያን ለማስተዋወቅ ስፓይደርማን የተባለውን የሆሊውድ ገጸ ባህሪ ለገጽታ ግንባታ ማስመጣቱ ተነገረ። ከዚህ በፊት እንደ ውሻ የሚጮህ ሰው አምጥታ ራሷን ያስተዋወቀችው ሀገር አሁን ደግሞ እንደ ሸረሪት የሚንቀሳቀስ ሰው አምጥታ የሀገሪቱን እንቅስቃሴ ልታሳይ ነው ተብሏል። ዘና ዜና ስፓይደርማን ከተባለው የሆሊውድ ገጸ ባህሪ ጋር አጠር ያለ ቆይታ አድርጓል። እንደሚከተለው ይቀርባል። አዲስ አበባ ጽዱ ከሰው አረንጓዴ ጽዱ። የዘፈን ሆሊውድ ድረስ ነበር የሚሰማው። የሚገርም ሙዚቃ፣ በጣም የሚገርም። እንደውም ጄኒፈር ሎፔዝ ራሱ ካልዘፈንኩት ብላ ነበረ። ቤን አፍሊክ እኔን አግብተሽኛል ከዚህ በኋላ እኔ ብቻ ነው የምትዘፍኝ ብሎ ሲከራከሩ ነው እኔ ቀጥታ ነው እዚህ የመጣሁት። አቤት አዲስ አበባ፣ አቤት ፎቅ። አዲስ አበባ ግን በጣም ተቀይራለች። እኔ ራሱ ሸረሪት ሲነድፈኝ እንደዚህ አልተቀየርኩ። እሙዬ ግን ኦኬ መላከፍ አይቻልም ማለት ይቀርታ። እሺ መናደፍስ ይቻላል? አዲስ አበባ ጽዱ፣ አቤት ፎቅ፣ አቤት መብራት። እኔ ከአውሮፕላን እንደወረድኩ ቀጥታ መጥቼ ፎቅ ላይ ልንጠለጠል ነበረ። ግን ያው ኤሌክትሪክ ቢዘኝስ እንደዛ ነገር ለኔ የሚሆን ፎቅ እስኪመጣ ድረስ እንግዲህ ባለስልጣን ላይ እንጠለጠላለሁ። እኔ አሁን ይሄ እዛ ቤት ነው ያለው፣ ይሄ መሀል ከተማ ላይ ያለው ይሄ መሀል ጣት ይመስለው ህንጻ ንግድ ባንክ፣ እሱ ህንጻ ላይ ተንጠልጥያለሁ። የሚገርም ህንጻ ነው። በቃ እንደዚህ ብዬ እንደውም ሳይ ከባንኩ የበለጠ ሼፍ ማርከስ ገበያ ያለው እንትንም ተንጠልጥያለሁ። ይሄ የናሳ ቢሮ የሚመስለው ይሄ ሳህን በሳህን ዲሽ በዲሽ የሆነ ሳተላይት በሳተላይት ኮንዶሚኒየም እዛም ላይ ተንጠልጥያለሁ። እዛ እንደውም መቀመጥ ፈልጌ ነበረ፣ ግን ኮሚቴዎቹ አስቀምጡ ምንም አይሉት ነገር የለም። የኮቴ አምጣ፣ የቀለም አምጣ፣ የሸረሪት ፓርኪንግ ክፈል የማይሉት ጉዳይ የለም። ግን ታውቃቸው በቃ ቀጥታዶ ፓርላማ ህንጻ ላይ ራሱ ሄጄ ተንጠልጥያለሁ። እንደውም ጉዱን ለማየት ብዬ ማለት ነው። በዛ እንደውም አባላቶቹ ነድፌ ሱፐር ሂሮ ላረጋቸው ነበር፣ ግን እነሱም የሉም አሉ። ሰው ሊነድፎ ወጥቷል ተባለ። መቼም እቅድ ሊነድፎ አይወጡም። ያው ከመጣሁ አይቀርም ብዬ ችግኝ ተክያለሁ። በጣም ደስ ብሎኛል። ያው ብንጠለጠልበት ደስ ይለኝ ነበረ፣ ግን ያው አሁን መቼም አድጎ መንጠልጠል አልችልም። ተስፋ የቆረጡ ወጣቶች ይንጠለጠሉበታል። እንግዲህ ያው የሰላም አምባሳደር ተብዬ ያው ጋቢም ተሸልሜያለሁ። በጣም ደስ የሚል ጋቢ ነው። በእርግጥ አልተቋጨም ብለዋል፣ ግን ችግር የለውም። እንኳን ጋቢ ጦርነቱም አልተቋጨም። ያው የመጣሁትም አንዱ ዓላማ ያው የሰላም አምባሳደር እንደሆንኩ ለመናገር ነው። በጣም ኢትዮጵያ በጣም ሰላም ነች። እንደዛ ነው በላይ ያላችሁ። እንግዲህ እኔ ጉብኝቴን ጨርሼ ወደ ሀገሬ ስመለስ ያው ሀገሬ ገብቼ ድሬን አደራለሁ። እናንተም ጦርነታችሁን አድሩ።